ትዕግስት። የትዕግስት ጥቅም በራሱ በጌታችን የተነገረ ነገር ነው። ከዳግም ምጽአቱ በፊት ስለሚመጣው ታላላቅ መከራ ጌታችን እንዲህ አለ፣ እስከ መጨረሻ የሚጸና ግን እርሱ ይድናል። ማቴዎስ ምዕራፍ 10 ቁጥር 22። እንደገናም በመታገሳችሁ ነፍሳችሁን ታገኛላችሁ። ሉቃስ ምዕራፍ 21 ቁጥር 19። ከምጽአቱ በፊት ስላሉት የመጨረሻዎቹ ቀናት ጌታችን ሲናገር፣ ነገር ግን የሰው ልጅ በመጣ ጊዜ በምድር እምነት ይሆንን ብሏል። እንደገናም አለ፣ አመጻም ብዛት የተነሳ የብዙ ሰዎች ፍቅር ተቀዘቅዛለች። ይህም ማለት በእነዚያ የጥፋት ቀናት ፍቅርና እምነት ይዳከማል ማለት ነው። ነገር ግን እስከ መጨረሻ የሚጸና የሚታገስ እርሱ ይድናል። በትዕግስትም ሰው ነፍሱን ማግኘት ይችላል። ምናልባትም ትዕግስት ሰው በመጨረሻዎቹ ቀናት ራሱን የሚያድንበት የጽድቅ መንገድ ነው። ስለ መጨረሻዎቹ ዘመናት የሚነግረን የዮሐንስ ራእይ መጽሐፍም የእነዚያን ቀናት መከራ ለማለፍ የትዕግስትን ጠቀሜታ አጽንዖት ሰጥቶ ይናገራል። የእግዚአብሔርን ትእዛዛት የሚጠብቁት ኢየሱስንም በማመን የሚጸኑት ቅዱሳን ትዕግስታቸው በዚህ ነው። ራእይ ምዕራፍ 14 ቁጥር 12። ይህም ቢሆን ትዕግስት የሚያስፈልገው ለመጨረሻው ቀን ብቻ አይደለም። ለዛሬው መንፈሳዊ ህልውናችን እጅግ አስፈላጊ ነገር ነው። የእግዚአብሔርን ፍቃድ አድርጋችሁ የተሰጣችሁን የተስፋ ቃል ልታገኙ መጽናት ያስፈልጋችኋልና። ዕብራውያን ምዕራፍ 10 ቁጥር 36። ሌላው ቀርቶ የእግዚአብሔርን ፍቃድ ከፈጸምን በኋላ እንኳን የገባልንን ቃል እስኪፈጸም ድረስ መታገስ ይገባናል። እነሆ ገበሬው የፊተኛውንና የኋለኛውን ዝናብ እስኪቀበል ድረስ እርሱን እየታገሰ የከበረውን የመሬት ፍሬ ይጠብቃል። ያዕቆብ ምዕራፍ 5 ቁጥር 7። ትዕግስት ወደ ፍጹምነት እንድንሄድና መልካሙን ፍሬ ተስፋ በማድረግ እንድንጋደል የሚያደርገን ነው። እንዲሁም ቅዱስ ጳውሎስ በፊታችን ያለውን ሩጫ በትዕግስት እንሩጥ ብሎናል። ዕብራውያን ምዕራፍ 12 ቁጥር 1። እንደሌላው የጽድቅ ሥራ ሁሉ የንስሐ አባትን ምክርና መመሪያ ጠይቅ። ከዚያም በየዕለቱ የሚሰጥን ትዕግስትን ተለማመድ። ትዕግስትን ለመለማመድ የሚረዱ አጋጣሚዎችን መጠቀም እንድትችል ይመራ ዘንድ ወደ አምላክ ጸልይ። ነገር ግን እግዚአብሔር ሆይ እባክህን ትዕግስት ስጠኝ፣ አሁኑን እፈልገዋለሁ እንደሚል ሰው አትሁን። እግዚአብሔር ለኛ ካለው ፍቅር የተነሳ ይህንን ጠቃሚ የሆነ ትዕግስትን እንድንለምድና የኛ እንድናደርግ ብዙ እድሎችን ይሰጠናል። በሚያሳዝን ሁኔታ ግን እኛ ወደ አምላካችን ዘንበል ብለን አናውቅም። ስለዚህም እነዚህን እድሎች አናውቃቸው፣ ብዙም ጊዜም ሳንጠቀምባቸው እናልፋለን። ለምሳሌ ስራ ከፈታ 2 ወር ሆኗል። በመቶ የሚቆጠሩ ቦታዎች የትምህርት ማስረጃን አስገብተሃል። ያለማቋረጥም እየጸለይክ ነው። ምን ዋጋ አለው? አንድ መልስ እንኳን አላገኘህም። ፈጣሪህንም ማማረር ትጀምራለህ። አምላኬ ለምን እንዲህ ያደርገኛል ትላለህ። መልሱ ግን ይህ ነው። እግዚአብሔር ትዕግስትን የምትለማመድበት ወርቃማ እድል እየሰጠ ነው። ለአንተ ወዲያውኑ ሥራ መስጠት ለእርሱ ቀላል ነገር ነው። ሆኖም በቅጽበት ሥራን ማግኘት ወደ መንግሥተ ሰማያት ሊመራህ አይችልም። ትዕግስት ግን ይችላል። እናም እግዚአብሔር ትዕግስትን የምትማርበትና ታጋሽ የምትሆንበትን እድል ይሰጥሃል። እናም ታጋሽ መሆን እንደቻልክ ሥራውን ይሰጥሃል። አብዛኛው ጊዜ በችግር እንዘፈቅና እግዚአብሔር ለምን ይህን እንዳደረገ ለማወቅ እንዳክራለን። እግዚአብሔር በቸርነቱ ይህንን ችግር በእኛ ላይ እንዳመጣ ሳንረዳ በራሳችን መንገድ ለመፍታት እንራወጣለን። ቅዱስ ጳውሎስ በሮሜ ምዕራፍ 8 ቁጥር 28 ላይ እንዲህ ይለናል፣ እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ይህም ማለት እግዚአብሔርን የምንወድ ከሆነን በእኛ ላይ የሚሆነው ነገር ሁሉ ለእኛ ጥቅም ነው። አስተዋይ የሆነ ሰው አንድ የተለየ ነገር ሲያጋጥመው እግዚአብሔር ምን መልእክት እየነገረኝ ነው?
የትኛውን የቅድስና ደረጃ ሊሰጠኝ ይሆን ብሎ ራሱን ይጠይቃል። ቅዱስ ጳውሎስ እንደገና በመልእክቱ ላይ እንዲህ ይለናል፣ ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ዳሩ ግን በኋላ ለለመዱት የሰላምን ፍሬ እርሱም ጽድቅን ያፈራላቸዋል። እዚህ ጋርስ ምን ማለት ይሆን? ምንም ችግሩ ደስታን የሚያመጣ ነገር ባይሆንም ትዕግስትን መለማመጃ ካደረግነው ፍሬው ሰላምንና ደስታን ሊሰጥህን ይችላል። አንዲት እናት ልጆቼ ሊያሳብዱኝ ነው አለች። እኔም እድለኛ ነሽ፣ ልጆችሽ ወደ ዘላለም ሕይወት የሚመራሽ በጎ ሥራ ትምህርት ቤት ናቸውና ስለ እነርሱ እግዚአብሔርን ታመሰግኝ ይገባሻል አልኳት። መጽሐፍ ቅዱስ በተደጋጋሚ መከራዎች ትዕግስትን ስለሚያስተምሩን ለእኛ ጠቃሚ እንደሆኑ ይነግረናል። ወንድሞቼ ሆይ የእምነታችሁን መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎላችሁ ሳይኖር ፍጹማንና ሙሉአን ትሆኑ ዘንድ ሥራውን ይፈጽም። ያዕቆብ ምዕራፍ 1 ቁጥር 3-4። ይህም ማለት ፈተናዎች፣ መከራዎች በእኛ ውስጥ ትዕግስትን ይፈጥራሉ። ሆኖም ይህ የመታገስ ተግባር ወደ ክርስቲያናዊ ፍጹምነት ማዕረግ ከመድረሳችን በፊት በመለማመድ መፈጸም አለበት። ቅዱስ ጳውሎስ በሮሜ መልእክቱ ተመሳሳይ ሐሳብ ይነግረናል። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትን ፈተናን፣ ፈተናም ተስፋ እንዲያደርግ እያወቅን በመከራችን ደግሞ እንመካለን። ሮሜ ምዕራፍ 5 ቁጥር 3-4። ወደ እኛ የሚመጡት ፈተናዎች ሁሉ ለእኛ ጥቅም ናቸው የሚል ሐሳብ በሕሊናችን ካለ በፈተናዎቹ ውስጥ ትዕግስትን መለማመድ እንችላለን። ታጋሽነትን እንለምዳለን። ይህንን መዳኛ የሚሆን በጎነት ለማግኘት አንቸገር። መከራን ትዕግስትን እንደ መማሪያ ዕድል አድርጌ ከተረዳሁት የዚህን ዕድል ሙሉ አቅም ለመጠቀም ሕሊናዬን ማዘጋጀት ይኖርብኛል። ቅዱስ ያዕቆብ እንዳለው ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ሙሉአን ትሆኑ ዘንድ ሥራውን ይፈጽም ማለት አለብኝ። ለሥራ ቃለ መጠይቅ ሳልጠራ 2 ወር ሲሆነኝ ለራሴ ያለ ሥራ 2 ዓመት እንኳን ብቆይ ፍጹም ትዕግስትን ለማግኘት ስል በጽናት እቋቋመዋለሁ ብዬ መወሰን አለብኝ። ራስህንም እንዲህ በማለት አጽና። አምላኬ ይወደኛል፣ በሚጠፋው ፋንታ የማይጠፋውን፣ በምድራዊ ፋንታ ሰማያዊውን፣ በጊዜያዊ ፋንታ ዘላለማዊ ሊሰጠኝ የወደደውም ለዚህ ነው። እንዲህ በማለት ራስህንም አበርታ። እስከ መጨረሻው ለመጽናት ልክ እንደወሰንኩ እግዚአብሔር ችግሬን ይፈታልኛል። ከቅዱሳን አንዱ በአንድ ወቅት እንዲህ አለ፣ ራሱ መቅመስ አለበት እንጂ ለአንድ ሰው የማርን ጣዕም ልትገልጽለት አትችልም። ይህም ማለት ይህንን ነገር ራስህ መሞከር አለብህ። የዚህን ልምምድ ጣፋጭ ውጤት ከማጣጣምህ በፊት በዚህ በጎ ሥራ በእምነት ራስን ማለማመድ አለብህ። ውጤቶቹም ተገቢ በመሆናቸው ከአንተ ጋር ጸንተው ይቆያሉ። አንድ ጊዜ ይህንን ልምምድ በተገቢው መንገድ ከፈጸምክ ይህን የትዕግስት ጠባይ እስከ ሕይወት ፍጻሜ ድረስ አብሮ ይቆያል። እግዚአብሔር እንዴት በመከራ ጊዜ የትዕግስትን ጸጋ እንደሰጠህና ችግርህን እንዴት እንዳሳለፈልህ ያልጠየቅኸውንና ያልተመኘኸውንም እንደሰጠህ እያሰብህ የቀደመ ውሳኔ ጣፋጭ ፍሬ እያስታወስ ሌላ ቁርጠኛ ውሳኔዎችንም ትወስናለህ። እናም አሁን በጥሩ የትዕግስት መሰረት ላይ ነህና ወደ ቀጣዩ ወደ ክርስቲያናዊ ፍጹምነት የሚያደርሰውን መሰረት ደረጃ ለመውጣት ዝግጁ ሁን።